እንዴት ነሽ ቆንጆ ብሎ እዚህ ታፋሽ ላይ እንዲህ ማለት ከጀመረ ይሄ ሰውዬ ከፍለሽ መሮጥ ነው የካፌውን አትክፈይ እንደመላል ይክፈል። ይሄ ደግሞ ቀይ ፏፏቴ ይባላል። ሃይማኖቱ ሌላ ከሆነ የሆነ የሚሰማሽን ይሄ ስድስተኛውን ስሜት እመኙ። በቃ የሆነ ካሎሪ ሊያወራሽ ከሞከረ አስቧል። ሬድሲ ነው። ይሄ ሳክስ ነው። ይሄ የለመደ ነው ሲጀመር ማለት ነው። እሺ እንዴት ናችሁ? ሰላም ሰላም ሰዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እዚህ አሁን የምንገኘው እኔ አቡና ወንድሜ ብስራት ነው። ዛሬ አንድ ሀሳብ ላይ የተወሰኑ ነጥቦችን ለማንሳት አስበናል። ያው ቻናሉ አዲስ ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ጥሩ ጥሩ ነገሮች ከዚህ በኋላ እንደምታገኙበት ተስፋ እናደርጋለን። የዛሬው ርዕሳችን ምንድን ነው? የክርስቲያን ሴቶች ሬድ ፍላግ። የክርስቲያን ሴቶች ሬድ ፍላግ በሚል የተወሰኑ ነጥቦችን አንስተናልና ግን ቅድሚያ ግን ሬድ ፍላግ ምንድን ነው የሚለውን ነገር ትንሽ ነገር እንበላችሁ። ትቀርማል። ቀደም ያው ሬድ ፍላግ ማለት ያው ቀጥተኛ ቃሉ ያው እንደምታውቁት ቀይ ባንዲራ እንደማለት ነው። ዋና ሀሳቡ ግን ምንድን ነው? ከሰዎች ላይ የምታስተውላቸው በቃ የሆነ ባህሪያቸው ምን አይነት እንደሆነ ሊጠቁሙ የሚችሉ መጥፎ ባህሪ እንዳላቸው ሊጠቁሙ የሚችሉ ሊያሳዩቸው የሚችሏቸው ባህሪያት ማለት ነው። ባጭሩ የሆነ ዲፕ ዳውን በደንብ ስታውቋቸው ወይ አብራቿቸው እንትን ስትሉ የምታዩት ነገ ላይ በጣም የሚገለጥ አሁን ላይ ግን በሆነ መንገድ የምታዩት ፓተርን የሆነ መጥፎ ባህሪ ማለት ነው ይመስለኛል። ምልክት ማንቂያ ደውል ከሰዎች ጋር ባለን ግንኙነት ውስጥ በደንብ አስተውለን ልናገኛቸው የምንችላቸው ጥቃቅን የሆኑ ግን ደግሞ የነገ ህይወታችን ላይ አደጋ ሊፈጥሩ የሚችሉ ምልክቶች ማለት ነው። እና እነዛ ምልክቶች ላይ ያው አንዳንድ ሀሳቦችን እንነጋገራለን። እህቶቻችንን በደንብ ራሳቸውን እንድትጠብቁ ማለት ነው። በተለይ ደግሞ ዛሬ የምናወራው በፈርስት ዴት ላይ ሊታዩ ስለሚችሉ ሬድ ፍላጎች መሰለኛል። ዴት ማለት ነው ያው የመጀመሪያ ቀጠሮ ከአንድ ሰው ጋር በስልክ አውረታችሁ ወይ በቴክስት ተነጋግራችሁ ምናምን የመጀመሪያ ቀን የምትተዋወቁለት በቃ ስለተለያየ ስለ ላይፋችሁ ምናምን በደንብ ለመተዋወቅ የምትገናኙበት የመጀመሪያው ቀን ማለት ነው። በነዛ ያው የመጀመሪያው ቀን ሊሆን ይችላል። እነዛን የመጀመሪያዎቹን ጥቂት ቀናት በተደጋጋሚ ከተገናኛችሁም እነዛም የመጀመሪያዎቹ ቀናት ነው የሚባሉት እና በነዛ ታይሞች ልታስተውሏቸው የምትችሏቸው ጥቃቅን መጥፎ ምልክቶች ወይንም ደግሞ ሬድ ፍላጎችን ነው የምናየው ማለት ነው። አንደኛ ላይ ምንድን ነው የያዝ ነው? አንደኛ ላይ ከባድ ነው። እሺ አንዳንድ ጊዜ ወንዶች ምን ያደርጋሉ ወይ ምን እናደርጋለን? ይሄ